ኮንሶ ሲባል አገር ብቻ ከመሰላችሁ ተሳስታችኋል። ኮንሶ የሚባል የቴሌግራም አፕሊኬሽን ጀምሯል። ያውም እናንተ ስለተጠቀማችሁት ብቻ ስላደረጋችሁ ብቻ ገንዘብ የምትሰሩበት ከ$1 ጀምሮ እስከ $11 ድረስ ማንኛውም ሰው መስራት ይችላል። ኮንተንት ክሬተር እና ደግሞ ከ10,000 በላይ የቲክቶክ ፎሎወርስ ካላችሁ እስከ $500 ድረስ ማግኘት ትችላላችሁ። እናንተ እንዴት አድርጋችሁ በዚህ አፕሊኬሽን ገንዘብ መስራት እንደምትችሉ በቅደም ተከተል እንመልከት። መጀመሪያ ግን ይሄ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ኮንሶ ሞባይል አፕሊኬሽን በሁለተኛ መንገድ ማግኘት ትችላላችሁ። ከአፕ ስቶር ወይም ከፕሌይ ስቶር ላይ ኮንሶ ብላችሁ ሰርች ማድረግ። ሁለተኛው መንገድ ደግሞ የኔ ቴሌግራም ቻናል አለ፣ ሊንክ አስቀምጬላችኋለሁ። እሱን በመጠቀም አፕሊኬሽን ማውረድ ትችላላችሁ። እዚህ ጋር የተቀመጠችውን ሪፈራል ኮድ ኮፒ አድርጓት በኋላ ሬጂስተር ስታደርጉ ስለሚጠቅማችሁ አፕሊኬሽኑን አንድ ጊዜ ካወረዳችሁ በኋላ እንደማንኛውም ቴሌግራም ሳይን ማለት ነው ቻት ማድረግ በመጀመራችሁ 30 ሲፒኤስ እና 0.02 ዩኤስዲቲ ትሸልማላችሁ። ሲጠራቀም ብዙ አሁን ሬጂስተር አድርገን ከጨረስን በኋላ እንደዚህ አራት ኢንተርፌስ ያለው ያመጣልናል። ይሄኛው አንድ ያለ፣ ሁለተኛው የኛው ፕሮፋይላችን ደግሞ ሶስተኛው፣ እንደዚህ አራተኛው ያመጣልናል። ከዛ ዋናው ጨዋታው በዚህ ነው የሚሆነው። በዚህ ፕሮፋይላችን ውስጥ ምን ኮንሶ ፖይንት እና ዩኤስዲቲ የሚል በዚህ አለ። እዚህ የተቀመጠ ነገሮችም አሉ። ከዛ እኛም እንደሰበስበው ዴይሊ ታስክ እና በዴይሊ የሚሰጠን ነገር አለ። አሁን 10 ተከታታይ ቀን ነው የሚሰጠን። የኛው በአንደኛው ቀን 15 ከዛ 20 25 እንደዛ እያለ ይሄዳል እስከ 10ኛው ቀን። ከዚህ ወደ ታች ስንወርድ ምን አለ ስሪ ኮንሲኪዩቲቭ ዴይስ ይላል። ለሶስት ተከታታይ ቀን ስንሰራ የሆኛው ክላይም ስናደርገው 3 ተከታታይ ቀን 30 ኮንሶ ፖይንት እና 0.15 ዩኤስዲቲ ይሰጠናል። ከዛ 10 ተከታታይ ቀን ክላይም ስናደርግ ደግሞ 100 ኮንሶ ፖይንት እና እንደገና 0.85 ዩኤስዲቲ ይሰጠናል። ከዛ ዴይሊ ታስኮች የሚባላሉ ቻት ቱ ኤርን፣ ፕሌይ ቱ ኤርን፣ ስክሮል ቱ ኤርን የሚባሉ ነገሮች አሉ። የኛው እንዴት ነው የምንሰራው? ቻት ቱ ኤርን የሚል አለ። የኛው ከጓደኞቻችን ምናምን ስንጻጻፍ የሚሰጠን ነገር ነው። ፕሌይ ቱ ኤርን ደግሞ በዚህ ገብተን የተለያዩ ጌሞች አሉ እንደ ሃምስተር ምናምን ስንጫወተው የነበርን በአንድ ገብተን ስንጫወት የሚሰጠን ነው ፕሌይ ቱ ኤርን የሚል። ስክሮል ቱ ኤርን ደግሞ እንዴት ነው የምናገኘው? ስክሮል በማድረግ የተጻፈ መልእክት በማንበብ የት ነው የሚገኘው? በዚህ እንገባና አንደኛው ኤክስፕሎር ሚል አለ፣ ሁለተኛው ደግሞ ፎሎ ሚል አለ። በሁለቱም መርጠን የተመቸን መርጠን መጫወት እንችላለን፣ ስክሮል ማድረግ እንችላለን። አሁን 4.97 አለኝ እኔ ከዜሮ ነው የሚጀምረው። 0 ብሎ እስከ 5 ነው የሚቆጥረው። 5 ሲደርስ ክሌም ይለናል በራሱ። አሁን 4.97 አለ። አሁን ስክሮል ሳረግ 5 ይሞላል። ከዛ በዚህኛው ገብቼ ክሌም የሚል ይመጣልኛል። አሁን የኮኔክሽን ችግር ትንሽ እንትን ብለዋል። ክሌም የሚል ይመጣል። እስከ ይዛኛው ሌላኛው እናድርግ። ቻት ቱ ኤርን የሚል የት ነው የምንጻጻፈው? በዚህ ቴሌግራም ቻናል አለ። ከጓደኞቻችን ምናምን እየተጻጻፍን ነው የምናደርገው። አሁን መጣልን ስክሮል ቱ ኤርን የሚል። አሁን ክሌም እንለዋለን። ይኸው 5 ኮንሶ ፖይንት ሰጥቶኛል። ሌላኛው እንዴት ነው ሪፈር በማድረግ የምናገኘው? በዚህ ሪፈር ቱ ኤርን የሚል አለ። በዚህኛው እዚህ እንግባና ላሳያችሁ። በዚህ ሚንት፣ ኢንቫይት፣ ሪዋርድ የሚላሉ 3 ሚንት ሪፈር የምናደርገው ኢንቫይት የምናደርገው ሰው ሊሚት ያደርግልናል። ኮንሶ ፖይንታችን R1 R2 R3 R4 እያለ ወደ ታች ይወርዳል። አሁን R1 ላይ እንሂድና 180 ፖይንት ይላል። 180 ፖይንት ኮንሶ ፖይንት ስትሰበስብ ለ10 ሰው ኢንቫይት ማድረግ ትችላለህ። ከዛ R2 200 ኮንሶ ፖይንት ስትሰበስብ ደግሞ ሌላኛው ተጨማሪ ኢንቫይት የምታደርጋቸው ሰዎችን ይሰጣል። እንደዛ እያለ እስከ R5 ይሄዳል ማለት ነው። በዚህ ኢንቫይት ያደረጋችሁትን ሰው የሚያሳይ ነው። እዚህ ደግሞ ሪዋርድ የሚል እንግባ። ዋናው የኤስዲቲ የምናገኝበት በሪዋርድ ውስጥ ነው። አሁን 0.2 የኤስዲቲ ለማግኘት ምን ማድረግ አለብን? የኛው ታስኮች አሉ። አንደኛው ፎሎ በኤክስ ላይ በትዊተር ላይ ፎሎ ማድረግ፣ ኮንሶ ቻናላቸው መግባት። ኮንሶ ፖይንታችን ደግሞ የኛ ስንት መሆን አለበት? 180። ከዛ ተጨማሪ ምን አለ? አንድ ፍሬንዳችን አንድ ኢንቫይት ያደረግነው ሰው ከ180 ኮንሶ ፖይንት በላይ መኖር አለበት ማለት ነው።
በዛኛው ሁለተኛው ደግሞ 0.4 ዩኤስዲቲ ለማግኘት ኮንሶ ፖይንታችን ስንት መሆን አለበት? የኛ 250። ከዛ ደግሞ በታች ሁለት ኢንቫይት ያደረግናቸውን ሰዎች ከ250 ኮንሶ ፖይንት በላይ መምጣት አለባቸው። እንደዚህ እያለ እስከ 5 ዩኤስዲቲ ይሄዳል። 5 ዩኤስዲቲ ለማግኘት ኮንሶ ፖይንታችን ስንት መሆን አለበት? ከ700 በላይ መሆን አለበት። እንደገና 5 ኢንቫይት ያደረግናቸው ሰዎች ደግሞ ከ700 ኮንሶ ፖይንት በላይ መኖር አለባቸው ማለት ነው። እንደዛ ነው እንትናው ጨዋታው። በዚህኛው የሚያሳያችሁ ኮንሶ ፖይንታችሁ ስንት እንዳለና የኤስዲቲ ደግሞ በዚህ ያመጣላችኋል። ከዛ እንዴት ነው የምናወጣው የሚል ነው። እንዴት ነው የምናወጣው? ኮኔክት ዋሌት ይላል። በዚህ ዋሌታችን ኮኔክት እናደርጋለን። እንደ ማንኛው ኤርድሮፕ ኮኔክት ስናደርገው የነበርን እንደዛ ነው ኮኔክት የምናደርገው። የተለያዩ ዋሌቶች አሉ። አንደኛው በዚህ ቴሌግራም ዋሌት ብሎ ያመጣልናል። በዛ አማራጭ ደግሞ አሉ። ኦኬ ኤክስ፣ ስቶን ኪፐር፣ ባይናንስ፣ ባይቢት የተለያዩ ዋሌቶች አሉ። በዚህ ኮኔክት ማድረግ ነው እና ስራው እንደዛ ነው። ሌሎች ተጨማሪ እንደዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ሳብስክራይብ ማድረግ አትርሱ። ይመቻችሁ።